ሁላችሁም ይሄንን ቪዲዮ ሪፖስት አድርጉት፣ ተገቢው አካል ጋር እንዲደርስም በደንብ ኮፒ ሊንክ አድርጉት። ይሄንን ቪዲዮ ለብዙ ሰዎችም ላኩላችሁ። ጉዳዩ ምን መሰላችሁ? የ2012 አካባቢ ላይ ኢትዮጵያ አማኑኤል ንብረት ቤተክርስቲያን ከመንግስት ቦታ ይሰጣታል ጠይቃ ማለት ነው። እናም ወደ 1200 ካሬ አካባቢ ነበረ የተሰጣት ቦታ። እናም በወቅቱ መሬቱ ላይ ወደ 100 ካሬ አካባቢ የሚሆነው መሬት ላይ የተሰራ ቤት ነበረ። እናም ግንባታ ለማካሄድና የተለያዩ እንቅስቃሴዎችን ለማድረግ የካሳ ክፍያ 2 ሚሊዮን ብር እንዲከፍሉ በደብዳቤ ይገልጽላቸዋል። ይህንም ክፍያ የኢትዮጵያ አማኑኤል ንብረት ቤተክርስቲያን ከፍላ ትጨርሳለች። ከዛ በተጨማሪ ደግሞ ሌሎችንም ነገሮችን አሟልታ ካርታውን በእጇ ታስገባለች። ይህን በእንዲህ እንዳለ ሆኖ ባለቤትነት ማረጋገጫ ካርታ ይዛ በእጇ ላይ የኪራይ ቤቶች ቦታውን ለሌላ ቤተ እምነት ያከራዩዋል እዛው ላይ ማለት ነው። እናም አሁን ላይ የኢትዮጵያ አማኑኤል ንብረት ቤተክርስቲያን ካርታ እጇ ላይ ያለ፣ ነገር ግን ቦታው ለሌላ ቤተ እምነት ተከራይቷል ማለት ነው። ሌላ ቤተ እምነት እየተጠቀመበት ይገኛል። ከዛ በተጨማሪ ደግሞ ግንባታም ጭምር እንዲያካሂዱ ወስኗል። የሚሆነበት ምክንያት የኢትዮጵያ አማኑኤል ንብረት ቤተክርስቲያን እንደምታስረዳው ከሆነ ባወጣችሁ ደብዳቤ መሰረት ምትክ ቦታ አልተሰጠኝም በሚል ሰበብ ደብዳቤም እንደሚለው ከሆነ ምትክ ቦታ አልተሰጠኝም በሚል ሰበብ ሳያስረክብ በመቆየቱ ባገኘነው ቦታ ላይ ግንባታ ለመፈጸም ችግር ከመሆኑም በላይ ክርክር አስነስቷል። ይህ ጉዳይ ደግሞ ተዋደውና ተከባብረው በሚኖሩ በሁለት ቤተ እምነቶች መካከልም ቁርሾን የሚፈጥር ጉዳይ ነው። ስለዚህ ይህ ጉዳይ በአስቸኳይ መፍትሄ እንዲያገኝ የሚገባውም አካል ጉዳዩን ተመልክቶት እውነተኛ ነው፣ ትክክል ነው፣ ፍትሐዊ ነው የሚባለው ትክክል ነው ብሎ የሚያስብበትን ውሳኔ ቢያስተላልፍበት መልካም።